አንድ ትልቅ ቡድን ነው ኦሬዲ ለእንግሊዝ ብቻ አይደለም ለዓለማችን በጣም ትልቅ ቡድን ነውና ለዚህ እንደዚህ ትልቅ ለሆነ ክለብ ግን በዚህኛው የውድድር ዘመን ይሄ ችግሮች መፈጠር አለባቸው ተብሎ አይጠበቅም። ፊውቸሪቲ የሚታይ ወይም ወደፊት የሚታይ አይነት ዝውውር ነው ብዬ አስባለሁ። የአንድሬ ሳንቶስ ማንቸስተር ዩናይትድ መግባት በጣም ጠንካራ ተጫዋች ነው። ገና ብዙ መልመድ የሚችል አይነት ተጫዋች ነው። እግር ኳስ በደንብ ትኩረት ያደረገ እግር ኳስ በደንብ የተረዳ አይነት ተጫዋች ነው። በዘንድሮ የዝውውር መስኮት በጣም በንቁ በጣም በሰፊው መሳተፍ ካለባቸው ክለቦች መካከል የግዴታ በርካታ ተጫዋቾችን ማስፈረም ካለባቸው ክለቦች መካከል በዋናነት ማንቸስተር ዩናይትድ ነው። ፒች ስፖርት ምን አይነት ቅርጽ ሊይዝ ይችላል ወይም ደግሞ እያንዳንዱ ክለቦች ምን ያህል ቡድናቸው ውስጥ ክፍተት አለ፣ ማንንስ ለማስፈረም ጥረት እያደረጉ ነው የሚለውን ነው ባጫጭሩ ነው የተመለከተ ነው እንጂ እያንዳንዱ ክለቦች የዝውውር ሁኔታ ላይ ካነሳን አንዱ ዝውውር ብቻ ረዥም ጊዜ ነው የሚፈጀውና ከዛ አኳያ እያንዳንዱ ክለብ በደንብ በስፋት ወደፊት በደንብ እናነሳው ይሆናል። አሁንም ገና ጅማሬው ላይም ስለሆነ የዝውውር መስኮት ገና አሁን ኦልሬዲ የዝውውር መስኮቱ እንደተከፈተ ነው መቆጠር ያለበት ዓለም ዋንጫው ሲያልቅ። ምክንያቱም ቆይቶም ቢሆን የተከፈተው በዓለም ዋንጫው ወቅት ብዙም እንቅስቃሴዎች አልተመለከትም ከአንዳንድ ክለቦች በስተቀርና ከዛ አኳያ በደንብ በስፋት የምንመለከተው ይሆናል ማለት ነው። አሁን ወደ ማንቸስተር ዩናይትድ እንሂድ። በተለይ ሌላኛው በዘንድሮ የዝውውር መስኮት በጣም በንቁ በጣም በሰፊው መሳተፍ ካለባቸው ክለቦች መካከል የግዴታ በርካታ ተጫዋቾችን ማስፈረም ካለባቸው ክለቦች መካከል በዋናነት ማንቸስተር ዩናይትድ ነው። ምክንያቱም ማንቸስተር ዩናይትድ ባሳለፍነው ዓመት ምንም እንኳን ብዙ የሚባሉ ውድድሮች ላይ ባይሳተፍ ከአውሮፓ ሻምፒዮንስ ሊግም እንዲሁም ከተለያዩ ካራቦ ካፕም ካነሳም በጊዜ የወደቀበት ኤፍ ኤ ካፕም ብዙ ያልገፋበት የውድድር ዓመት እንደነበረና ከሳምንት እንግሊዝ ፕሪሚየር ሊግን ብቻ ትኩረት አድርጎ እየተጫወተ የነበረ ቡድን እንደነበር እናስታውሳለንና ከዛ አኳያ በጣም ሰፊ የሚባል ስኳድ አያስፈልገውም። ተጫዋቾቹም ከሳምንት አንድ ጨዋታ በ7 ቀን ረፍት ምናምን ነበር ሲጫወቱ የነበሩት ከሌሎች ክለቦች በተለየና ዘንድሮ ላይ ግን የአውሮፓ ሻምፒዮንስ ሊግ ተሳታፊ ነው ይሄ ቡድን። በርካታ ጨዋታዎችን ይኖራቸዋል። በተጠበቀው ሁኔታ ነው ሻምፒዮንስ ሊግ ተመሰግዝጎ ነው የመጣው ራሱ። እንዳልኩት አንድም ረፍት የነበረው ጉዳትም አላስቸገረው። ምክንያቱም ተጫዋቾች ጊዜ ያገኛሉ። አሁን ለምሳሌ በዚህኛው ሳምንት ኒውካስትል ጋር ኃይለኛ ፊልም ያለው ጨዋታ ተጫውቶ ማንቸስተር ዩናይትድ ቀጣይ አስቶን ቪላን ሲገጥም የ7 ቀን ረፍት 7 ቀን ሙሉ ለአስቶን ቪላ እየተዘጋጁ ነበር የሚቀመጡት የነበረውና ከዛ አኳያ አርሰናል ማንቸስተር ዩናይትድ አልተቸገረም ነበር። አሁንስ በዚህኛው ዓመት እሁድ ከኒውካስትል ጋር ከተጫወትክ ማክሰኞ ወይ እሩብ ከባርሳ ጋር ልትጫወት ትችላለህ። ሻምፒዮንስ ሊግ ነው። ወይም ከሌላ ፈታኝ ከሚባሉ የአውሮፓ ቡድን ሌላ ሀገር ሄደ። ትራቭሉ ራሱ በጣም ከባድ ነው ጉዞ ከተመለከተ ነው። ምክንያቱም ሁል ጊዜ አሁን ለምሳሌ አምናኮ ማንቸስተር ዩናይትድ አብዛኛውን ማንቸስተር ከተማ ናቸው። ከዛ በኋላ ወይ ወደ ለንደን ቢሄዱ ነው ከአርሰናል ጋር ሲጫወቱ ወይም ወደ ምዕራብ ለንደን ወደ ቼልሲ ቢሄዱ ነው። ግፋ ቢል እዛው ማንቸስተር ጋር ቢጮቱ ነው። ወይ መርሲሳይድ እዛው እንግሊዝ ውስጥ ብዙም ትራቭል ያልነበረው አድካሚ ጉዞች ያልነበሩበት ዓመት ነበረ ለማንቸስተር ዩናይትድ። ዘንድሮ ቤልጅየም ልትሄድ ትችላለህ ከክለብ ብሩጅ ጋር ስትጮት፣ ጣሊያን ሄደው ሊጮቱ ይችላሉ። አድካሚ ጉዞች የሚበዙበት የውድድር ዓመት ነው የሚሆነውና ለዛ ነው ልክ ስጀምር የውድድር ዓመቱን ወይም ደግሞ አሁን ይህንን የማንቸስተር ዩናይትድን ስንጀምር በዚህ የዝውውር መስኮት በጣም ብዙ ተጫዋቾችን ማስፈረም ካለባቸው ክለቦች ወይም ግዴታቸው ከሆነባቸው ክለቦች መካከል በዋናነት ማንቸስተር ዩናይትድን ያነሳሁት። ለምን አርሰናልን አላነሳንም? ለምን ቼልሲን አላነሳንም? ወይም ደግሞ ለምን ማንቸስተር ሲቲን አላነሳንም ልንል እንችላለን። ከማንቸስተር ዩናይትድ ምን ከነሱ ልዩ ሆነ ነው እቺ አንድ አመቷ ጋፕ እና ደግሞ ያሉት ተጫዋቾች። አሁን ለምሳሌ ማንቸስተር ዩናይትድ እኮ እንደዚህ ሮቴሽን ለማጫወት የሚቸገር አይነት ቡድን ነው። እስቲ ወደ ዛሬ 2 ዓመት ወደ ኋላ እንመለስ። ማንቸስተር ዩናይትድ እኮ ሁሉም ተከላካዮች ጫና ተደራረቡባቸው ተጎርተው እነ ሄቨን በተለያዩ ተጫዋቾች እነ ተዋንዚቤ መጥተው እኮ እዚህ ቡድን ላይ ሲጫወቱ አይተናል። ከወጣቱ ቡድን ተጫዋች እያመጡ አስቡ። በማንቸስተር ዩናይትድ ደረጃ አንድ ትልቅ ቡድን ነው። ኦሬዲ ለእንግሊዝ ብቻ አይደለም ለዓለማችን በጣም ትልቅ ቡድን ነውና ለዚህ እንደዚህ ትልቅ ለሆነ ክለብ ግን በዚህኛው የውድድር ዘመን ይሄ ችግሮች መፈጠር አለባቸው ተብሎ አይጠበቅምና ከዛ አኳያ ማንቸስተር ዩናይትድ በርካታ ተጫዋቾችን ማስፈረም አለበት። በነገራችን ላይ የማንቸስተር ዩናይትድን የዝውውር ከተመለከትን ገና ካሁንም ይሄንን ነገር አብዛኛው የቡድኑ አባላት ወይም ደግሞ የኮቺንግ ስታፎቹ የተረዱት ይመስለኛል።
ገና ካሁኑ በርከት ያሉ ተጫዋቾች ፈርሟል። ከቼልሲ አንድሬ ሳንቶስን አስፈርሟል። በጣም ጥሩ የሚባል ዝውውር ነው። እንዲሁም ደግሞ ሌላ ልምድ ያለውን ከአስቶን ቪላ የመሀል ሜዳ ተጫዋች ዩሪ ቴሌማንስን አስፈርመዋል። በጣም ጥሩ። አሁን ማንቸስተር ዩናይትድ የለቀቁባቸው ተጫዋቾች አሉ። ለምሳሌ ረዥም ዓመት ኦልሬዲ በእግር ኳስ በተለይ በማድሪድ ቤት የምናውቀው ከዛ በኋላ ደግሞ ማንቸስተር ዩናይትድ ቤት መጥቶ የምናውቀው ካዜሜሮ ለመጨረሻ ጊዜ ቡድኑና ደጋፊውን ተሰናብቶ ወጥቷል። የመሀል ሜዳው ላይ ካዜሜሮም እያለ ክፍተት እንደነበረበት እናስታውሳለን። ምክንያቱም ጥራት ያላቸው ተጫዋቾች የሉ። አሁን ቅድም አርሰናል ሊያነሳ ነው ነገር አሁን ማንቸስተር ዩናይትድ ጋር ይመጣል። ምንድን ነው መሀል ሜዳ ላይ ነው ማንቸስተር ዩናይትድ መፎካከር የሚፈልገው ከነ ማንቸስተር ሲቲ ጋር ከነ አርሰናል ጋር ከነ ሊቨርፑል ጋር ከነ ቼልሲ ጋር ነው አይደለ? እነዚህ 4-5 ቡድኖች እንግሊዝ ፕሪሚየር ሊግ ላይ የያዙትን የመሀል ሜዳ ተጫዋቾች ከተመለከት ለምሳሌ አርሰናልን ካነሳና ዴክላን ራይስን የመሳሰሉ የዓለማችን ኮከብ የመሀል ሜዳ ተጫዋቾች አሏቸው። ሲቲ ቤት ብንሄድ አሁን እንደውም ቆይታው ነገር አልተረጋገጠም እንጂ እንደነ ሩድሪ አሁን አንደርሰንን አስፈርሟል ማንቸስተር ሲቲ በ100 ምናምን ሚሊዮን። ሌሎች ትልልቅ ተጫዋቾች ቼልሲ ብትሄድ እነ ካይሴዶ እነ ኢንዞ ፈርናንዴዝ አሉ። ሊቨርፑል ብትሄድ እነ ስቦዝ ላይ የተለያዩ ተጫዋቾችን ማንሳት ትችላለ። እነ ማካሊስተርን የመሳሰሉ እነ ግራቨንበርግ የመሳሰሉ ተጫዋቾች አሉ። ማንቸስተር ዩናይትድ ቤት ስንመጣስ አሁን ማንን ነው የምናነሳው? ኡጋርቴ በጣም ከባድ ነው እንግዲህ በእነዚህ ተጫዋቾች ልክ ማንሳቱ። ማይኖን ብናነሳ ከዛ ባለፈ ካይዜሜሮ ነው። እነ ካይዜሜሮ እያሉ ራሱ ጥራቱ ከነዛ እኩል አይደለም የሚባለው መሀል ሜዳ ክፍሉ። እነዚህም ሲወጡ ደግሞ አሁን በርካታ ተጫዋቾች ያስፈልጉታል። አይ ቲንክ በአሰልጣኝ ሚኬል ካሪክ የሚመራው ማንቸስተር ዩናይትድ አሁን ለዚህ ቡድን ጥሩ የሚባሉ ተጫዋቾችን ለማምጣት ገና ጊዜው አሁን ነው። ምክንያቱም ዓለም ዋንጫው ገና መጠናቀቁ ነው። አንድሬ ሳንቶስን አምጥተዋል። ይህ ገና ወጣት በጣም ኦልሬዲ እኔ በነገራችን ላይ ስለ አንድሬ ሳንቶስ ከተነሳ እኔ አንድሬ ሳንቶስን ኦልሬዲ እዛ ብራዚል ሊግ እያለ ነው መከታተል የጀመርኩት አንድሬ ሳንቶስን እና በጣም ኦልሬዲ አሁን ያማል ያለበት ደረጃ የምጠብቁ አይነት ተጫዋች ነው። ምክንያቱም ገና በለጋ እድሜው ነው ለቡድኖች ቋሚ ሆኖ መጫወት የጀመረው። ከዛ ባለፈ ገና ህፃን እያለ ነው እነ ማንቸስተር ዩናይትድ ላይ የነበሩበት ቡድን ነው ቼልሲ እነ ሪያል ማድሪድ የመሳሰሉ ቡድኖች ከዛ ከብራዚል ለማምጣት ሲታገሉበት የነበረ ተጫዋች እንደነበር እናስታውሳለን። ከዛስ ቼልሲ አሸንፎ እሱም ተጫዋች አስፈረመው። ቼልሲ መጣ። ቼልሲ ገና ሳይጫወት ለፈረንሳዊ ቡድን ስትራስቡርግ ለውሰት ሰጠው፣ ለእህት ክለቡ ማለት ነው ቼልሲ። ስትራስቡርግ ቤት በአንድ ዓመት ውስጥ ጥሩ የሚባል እንቅስቃሴና ሴቱ ተመልሶ ቼልሲ መጣ። ቼልሲ ሲመጣ የጠበቀው ግን የካይሴዶና የኢንዞ ፈርናንዴዝ ጥምረት ነው። ኦሬዲ ቼልሲን እንደ ክለብ በጣም የደከማ ዓመት አሳለፈ እንላለን እንጂ በመሀል ሜዳ ረገድ በጣም ጠንካራው ስብስብ ያለው ቼልሲ ነው። እነ ካይሴዶ እነ ኢንዞ የተጣመሩበት ማለት ይህን ሰብሮ ለመግባት ገና ከብራዚል ለመጣ የ20 ምናምን ዓመት ወጣት ልጅ በጣም ከባድ ነበር። ስለዚህ አሁን ልጁን የሆነ ደቂቃዎች ተሰጡት። ኦልሬዲ አመቱ ሊጠናቀቅ አካባቢ ቼልሲ ላይ በደንብ ደቂቃዎች ተሰጡት። በሰጠኝ ኢንዞ ማሬስካ በቼልሲ አሰልጣኝነታቸው ተሰናብተው አሰልጣኝ ሊያም ሮዚኒየር ቡድኑን ሲረከቡት አንድም የመጡበት ምክንያት ወጣት ተጫዋቾችን እድል ለመስጠት ነው። የቼልሲ ባለቤቶች ወጣት ተጫዋቾች እድል አልተሰጡም ተብሎ ነው ማሬስካን አንድ የሚያሰናበቱት። ስለዚህ እድሎች ተሰጡት፣ ታየ፣ ማንቸስተር ዩናይትድ አስፈረመው። አይ ቲንክ ይሄ ፊውቸሪቲ የሚታይ ወይም ወደፊት የሚታይ አይነት ዝውውር ነው ብዬ አስባለሁ። የአንድሬ ሳንቶስ ማንቸስተር ዩናይትድ መግባት በጣም ጠንካራ ተጫዋች ነው። ገና ብዙ መልመድ የሚችል አይነት ተጫዋች ነው። እግር ኳስ በደንብ ትኩረት ያደረገ እግር ኳስ በደንብ የተረዳ አይነት ተጫዋች ነው። ምናልባት አድማጮቻችን ስለዚህ ተጫዋች በደንብ ጉግል ቢያደርጉ ምን ያክል ስለ እግር ኳስ እንደሚጨነቅ ተጫዋቹ በጣም ይረዳሉና እንግሊዝ ፕሪሚየር ሊግን ከተላመደ ይሄ ልጅ በጣም ጠንካራ ተጫዋች ነው። አሁን ግን የማንቸስተር ዩናይትድ ጥያቄ ዘንድሮ ነው። ዘንድሮ እስከሆነ ድረስ ማለትም ዘንድሮ እንዴት ነው ሰርቫይቭ የሚያደርገው ይህ ቡድን? ሻምፒዮንስ ሊግ እስኪሄድ ድረስ ይሄዳል? ፕሪሚየር ሊግስ የአምናውን የነበረውን ሶስተኛ ዕለት ያስጠብቃል ወይስ ከፍ ይላል ወይስ ደግሞ ከዛ የዘቀጠ ዓመትን ሊያሳልፍ ይችላል የሚለው ስለሆነ ኩዊክ የሆነ ወይም ደግሞ ይሄ ቶሎ ስክት የሚል አይነት ዝውውር ያስፈልገዋል ማንቸስተር ዩናይትድ እና ከዛ አኳያ ዩሪ ቴሌማንስን ቤልጂማዊን የመሃል ሜዳ ተጫዋች ከአስቶን ቪላ አስፈረሙ ማንቸስተር ዩናይትድ። ዩሪ ቴሌማንስን ሲያስፈርም እንዳልኩት ነው። አሁን እንደ ሳንቶስ የወደፊቱን የምትመለከትበት ተጫዋች አይደለም ዩሪ ቴሌማንስ። አሁን ላይ ነው በጣም ጠንካራ ተጫዋች ነው። ዓለም ዋንጫ ላይ ከቤልጂየም ጋር ተመልክተነዋል፣ ረዥም ጊዜ ተመልክተነዋል። በተለይ ሌስተር ሲቲ የነበረው ዩሪ ቴሌማንስ በጣም ልዩ የነበረ በበርካታ ትልልቅ ክለቦች እነ ሪያል ማድሪድን ጨምሮ ሲፈለግ የነበረ በጣም ተስፈኛ ተጫዋች ነበረ። ቤልጂየም ብሔራዊ ቡድንና ወርቃማ ትውልዷን ስናነሳ ካለ ዩሪ ቴሌማንስ አለማንሳት በጣም ከባድ ነውና ያንን ተጫዋች ልምድ ያለውን ጠንካራ የሆነውን ተጫዋች ኦልሬዲ የካዚሜሮን አይነት ፕሮፋይል ያለውን ተጫዋች ማለት ይቻላል። ምናልባት ትልልቅ ክለቦች አልተጫወተም እንጂ ዩሪ ቴሌማንስ ኦልሬዲ በእነሱ ስታንዳርድ ያለ ተጫዋች ነውና እሱን ሲያመጡት በጣም አሪፍ ነው።
አሁን ሳንቶስ መጥቷል፣ ቴሌማንስ መጥቷል። አሁን ማንቸስተር ዩናይትድ ደጋፊዎች ምንድነው የሚፈልጉት ወይም ክለቡ ምንድነው የሚፈልገው የሚለውን ከተመለከትን ስቲል በቂ አይደለም ለመሃል ሜዳው። አሁንም አንድ ትልቅ ወርልድ ክላስ የሆነ ተጫዋች እዚህ ቡድን ላይ መምጣት አለበት። ከዛ ባለፈ ደግሞ ይሄ እንደ 6 ቁጥር ክራሸር የምንለው አይነት በታክሎች ኳስን የሚነጥቅልህ፣ ከዛ ባለፈ ኢንተርሴፕሽኖቹ በጣም የተዋጡለት እንደነ ሩድሪ አይነት በጣም ጠንካራ የሆነ ተጫዋች፣ እንደነ ካይሴዶ አግሬሲቭ የሆነ ተጫዋች ያስፈልገዋል። መሀል ሜዳው ላይ በርካታ ተጫዋቾች አሉ። ወይም ደግሞ ኳስ ኬሪ አድርጎልህ ኳስ ይዞ በእግሩ ደብቆ የሚከላከል አይነት ተጫዋች ያስፈልጋል እና አሁንም ማንቸስተር ዩናይትድ ገበያ ውስጥ የወጣበት ሁኔታ ያለበት ነው ሁኔታ የምንመለከተው። እንደ አርሰናል ሁሉ አሌክስ ስኮትን ከቦርንማውዝ ለማስፈረም ጥያቄዎች እንደነበሩና ሩመሮች እንደነበሩ እናስታውሳለን። ሌሎች የመሀል ሜዳ ተጫዋቾችም ስማቸው ከማንቸስተር ዩናይትድ ጋር እየተያያዘ ይገኛል። ስለዚህ ማንቸስተር ዩናይትድ በዋናነት ወይም ፕራዮሪቲ የሚሰጠው የመሀል ሜዳ ክፍሉን ማጠናከር ነው። ከዛ ባለፈ የተከላካይ ክፍል ውስጥ ጠንካራ ነው ወይ ነው የማንቸስተር ዩናይትድ እንደምንመለከተው ነው። ሊሳንድሮ ማርቲኔዝ ነው የቡድኑ ዋና ተከላካይ። 3-4 ጨዋታ ወይም 5-6 ጨዋታ ቢጫወት ለአርጀንቲና በፍጻሜው ዕለት እንደተጎዳ ተመልክተናል። ለአርጀንቲና 5 ጨዋታ ማድረግ ያልቻለው ተጫዋች እንዴት ነው ለአንተ 38 ጨዋታ እንግሊዝ ፕሪሚየር ሊግ ላይ ሊያገለግል የሚችለው? ወይም ተጨማሪ ቻምፒዮንስ ሊግ ጨዋታዎችን ዲላይትን ብንል ከጉዳት ጋር የቀረበ ይሄ በቀላሉ የሚሰበር አይነት ተጫዋች ነው። ሌሎችም ከተመለከትን እንደ መሀል ተከላካይነት የማንቸስተር ዩናይትድ ተጫዋቾች ጉዳትና የአቋም ወጥነት ችግር ያለባቸው ናቸው። ማጓየርንም ጨምሮ ከተመለከት ኮንሲስተንሲ ወይም ወጥ መሆን በዛሬው ጨዋታ አሪፍ ከተጫወተ ቀጣዩ ላይ አሪፍ ስለመጫወቱ የምትጠራጠርበት አይነት ተጫዋቾች የበዙበት ነው እና ተከላካይ ክፍሉን መጠናከር አለበት። ምናልባት ተከላካይ ክፍሉን ለማጠናከር በማንቸስተር ዩናይትድ በኩል ትልቁ ችግር የሆነው በአሁኑ ሰዓት በሁሉም ቦታ ላይ መርገጥ አይችልም ይሄ ቡድን። ኦልሬዲ መሀል ክፍል ላይ ያሱ ጥሩ ተጫዋቾችን ለማስፈረም ምን ያህል ጊዜ እንደፈጀ ተመልክተናል። አንደርሰንን ከየትኛውም ክለብ ቀድሞ ማለት ይቻላል ስካውት አድርገውት ለማስፈረም ስሙ ቀድሞ የተያዘው ከማንቸስተር ዩናይትድ ጋር ነበር። ሲቲ መጣ፣ ዝውውሩን ከፍ አድርገው 100 ምናምን ሚሊዮን አንደርሰን ወደ ማንቸስተር ሲቲ ሄደ። ሌሎች ተጫዋቾችን ማንሳት እንችላለን። እስከ ቦርንማውዙ ኔሜቻ ድረስ ማንሳት እንችላለን። ልክ ማንቸስተር ዩናይትድ ተጫዋቾችን ሲፈልጋቸው ዋጋ የሚወደድበት አይነት ሁኔታ ነው እና አሁን ደግሞ ያለው የማንቸስተር ዩናይትድ የትራንስፈር ወይም የዝውውር ፖሊሲ ከተመለከተ ነው ይሄ ውድ የሆነ ተጫዋች ላይ ቶሎ ድፍር ማለት ነገር የሌለበት አምናም ስላዋጣቸው ነው። አምና በርካታ ትልልቅ ተጫዋቾችን ለማስፈረም ከጫፍ ደርሶ የነበረው ማንቸስተር ዩናይትድ ወይም ደግሞ በጣም ብዙ ሚሊዮኖች የሚያስወጡበት ዝውውሮችን ሊያደርግ የነበረው ማንቸስተር ዩናይትድ በኋላ ላይ እነ ምቤሞን እነ ኩኛን አስፈርሞ ምን ያክል ቡድኑ እንደጠነከረ ተመልክተናል። ምቤሞና ኩኛ ፈርሞ ባይሆን ኖሮ ሼሽኮ ፈርሞ ምናልባት ሼሽኮ በርካታ ሚሊዮኖች አውጥቷል። እንደነ ምቤሞ እነ ኩኛ ፈርሞ ባይሆን ኖሮና ሌላ በእነሱ ፋንታ አንድ 150 ሚሊዮን ምናምን ተጫዋች ፈርሞ ቢሆን ኖሮ አምና የነበረው ማንቸስተር ዩናይትድ ለመመከት በጣም ከባድ ነው እና ከዛ አኳያ አሁንም ለአንደርሰን 100 ምናምን ከሚወጣ ወይም ደግሞ ለአታላንታው ኤደርሰን 85 ሚሊዮን ከሚወጣ በሱ ብር 2 ወይም 3 ተጫዋቾችን የማስፈረም አይነት ሁኔታ እየተመለከትን ነው ማንቸስተር ዩናይትድ እና በተለይ ከመሀል ክፍሉ ጋር የተከላካይ ክፍሉም እንዲሁም ደግሞ የማጥቃት ክፍሉ ራሱ ሌላ አዲስ ሪፔር የሚፈልግ አይነት ነው። ሼሽኮ የተጎዳባቸው ጨዋታዎች ላይ ምን ያክል ሲቸገር እንደነበር ክለቡ ተመልክተናል። ሌላ ተቀያሪ 9 ቁጥር ያስፈልገዋል። ቡድኑ ላይ ያለው እነ ዚርኪዚ አይነት ተጫዋቾች ናቸውና ከዛ አኳያ በጣም ክላሳቸውን የጠበቁ። አሁን አርሰናል ጋር ብንሄድ ጊዮከሬሽ ቢጎዳ ሀቨርት ነው የሚገባው። እዚህ ጋር ግን ሼሽኮ ቢጎዳ እንደነ ዚርኪዚ የተለያዩ የ9 ቁጥር አማራጩ ራሱ ተቀያሪው ላይ ያልተጠናከረ ቡድን ነውና ማንቸስተር ዩናይትድ በጣም ብዙ ዝውውሮች የሚጠብቁት አይነት ቡድን ነው ያልኩትም ለዚህ ነው። ሁሉም የሜዳ ክፍል ተጫዋች ያስፈልገዋል። ሁሉም የሜዳ ክፍል ምናልባት እንደው በርካቶች ተሸፍኗል ብለን የምናስበው የማንቸስተር ዩናይትድ ቦታ የ10 ቁጥር ሚና ይመስለኛል። ምክንያቱም ብሩኖ ሚጌል ፈርናንዴዝ ስላለ ነው። ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ አይተን ከሆነ በጣም ቁልፉ ተጫዋች ነው። ቡድኑን ብቻውን ተሸክሞ የሚንቀሳቀስ አይነት ተጫዋች መሆኑን አምና በደንብ በስፋት አሳይቶናል። ነገር ግን እስቲ ብሩኖ ፈርናንዴዝስ ቢጎዳ የዚህ ቡድን ባካፕ ፕላን ማን ነው? የለም፣ ጭራሽ የሌለበት ነው። አሁን እኮ ቅድም ስለ አርሰናል አውርተናል አይደል? መጀመሪያ ላይ እያንዳንዱ ቦታ ላይ በደንብ በስፋት አይተናል። ሁሉም ቡድን ቦታ ላይ ተተኪ ያለው ሳካ ቢወጣ ማድዋኬ ለትንሽ ጊዜ ከቨር ሊያደርግ ይችላል። የሆነ ቦታ ብትሄድ የሆነ ተጫዋች አለ አርሰናል ጋር። ማንቸስተር ዩናይትድ ጋር ስንመጣ ሲቲ ጋር ስንመጣም ሁሉ የሆነ ቦታ ላይ የሆነ ባካፕ ወይም ፕላን ቢ አለ። ማንቸስተር ዩናይትድ ጋር እስቲ ብሩኖ ፈርናንዴዝ ተጎድቶ ቢጀምር የውድድር ዓመቱ እንዴት ነው ማንቸስተር ዩናይትድ ውድድር ዓመቱ የሚጀምረው? በሜሰን ማውንት አይሆንም። ማውንት አይደለም 3-4 ጨዋታ ሊጫወት ወይም 38 ጨዋታ ሊጫወት
ቋሚ ተሰልፎ እስከ 60 ደቂቃ ድረስ መቆየቱ ራሱ በጣም የሚያጠራጥር ተጫዋች ነው። እንደ ሸክላ ቶሎ የሚሰበር ተጫዋች ነው እና ከዛ አኳያ ማንቸስተር ዩናይትድ ነው ለዛ ነው እኔ በርካታ ዝውውሮች ያስፈልጉታል አጥቂ ላይ ራሱ ለሼሽኮ ተቀያሪ የሚሆን ተጫዋች ያስፈልጓል እየተባለ የሚገኘው ከበርካታ ተጫዋቾች ጋር ስሙ እየተያዘ ነው። አሁን ላይ በደንብ ሙሉ የማንቸስተር ዩናይትድ ኮቺንግ ስታፎች ከዛ ባለፈ ደግሞ የዝውውር ፖሊሲያቸውን ከተመለከትን በአሁን ሰዓት ያለው አብዛኛው ወደ መሀል ሜዳ ላይ ያተኮረ ነው። ምናልባት መሀል ሜዳ ላይ ሁነኛ 2 ወይም 1 ተጫዋች የሚያገኙ ከሆነ ማንቸስተር ዩናይትዶች ተጨማሪ የአጥቂ ስፍራ ተጫዋቾችን ለማስፈረም ወደ ገበያው የሚወጡ ይሆናል። ፒች ስፖርት